ሳይ ቆሻሻዎች አስመሳዮች ግማታሞች አረብ ሀገር ያለህት ሲቸገር አንድ ቀን እጃችሁን ዘርግታችሁ ማታውቁ ቀማላም ይጀደዛ ግን ውጣ ወደዛ ግማታሞች አረብ ሀገር ላለው ወቴ ነው የምረዳው አረብ ሀገር ላለው ወንድሜ ነው የምረዳው ልጅ ሁለተኛ ልጅ አለኝ ሁለት ልጅ ማሳደጊያ አላሳድግም የማሳደጊያ አንረዳ ሂዱ አሳድጉ በአገራችሁ ቤተ ክርስቲያን እየሄዳችሁ እየጸለያችሁ ዱዓ እያረጋችሁ በየመንደሩ እያቃጠናችሁ እየበላችሁ አረብ ሀገር ያለው ሰው ሽንት ቤት አጥቦ ሻይ ቅጠል ሁሉ እየተቆለፈበት ሙዝና ብርቱካን እያማራው ለእናንተ አይረዳም። እንደናንተ መውለድ አቅቶት ነው? እንደናንተ ቤቱን መምራት አቅቶት ነው? እንደናንተ ህይወቱን መምራት አቅቶት ነው? እዛ ንጹህ አየር እየተነፈሳችሁ እዚህ እነዚህ ቶቼ በእንትን እየተቃጠሉ የዳይፐር መግዣ የምመግዣ ሾካኮ አለቅላቂ ሂጂ ዛ ፖስቺ ሂጂ ተቆረጠ ላይ ግማታ ቆሻሻ እናንተ ስትቸገሩ አንድ ሰው አይዞሽ የሚልሽ እንኳን የለም። ለልጆቼ ማበላው ለቤት ኪራይ በጣም ነው እንዴ ለቤት ኪራይ የምረዳው ወራዶች ወራዳ አትረጃትም ስሚያት አላዳምጥም። ለምንድን ነው የማዳምጣት? እዚህ ቁጭ ብዬ እሷን የማዳምጥበት እዚህ ጋር ስንት እህቴ ለፓስፖርት ለቀራማ የምትላለች አትረዱም እህቶቻችሁ። እነዚህ በየሜዳው ላይ እዚህ ሜዳ ላይ ወርቀው ወንድሞቻችሁ ውሃ መግዣተው 300 ሺህ ብር 400 ሺህ ብር ከፍለው መተው በየሜዳው እየተጣሉ ትናንት አላያችሁትም? ያንን መጠዋ የሚያሳዝን ወንድም አታያችሁ እህቶቻችሁ በየኢጃዛ ቤት ስራተው እየተንገላቱ እያሉ አትረዱ። መርዳት ከፈለጋችሁ አስመሳዮች ስሚያት በጣም ነው እንደምሰማው አልሰማም። ለልጅ ማሳደጊያ የምንረዳበት የለም። እኔ ቤት እንዳትመጡ ረጁ ጋር ስለሆንኩ ነው ቁጭ ብዬ የሰማኋት አልሰማም። ከነጭራሹ ከገስት ነው ማስወረዳችሁ። የኔ ሞዲኔተሮች የኢትዮጵያ እርዳታ ሲባል እንዳታስገቡ አለቀ በቃ። ይሄው ሂዱ እዛ ቆርጣችሁ ጣሉላቸው። እሺ እዛ ይልከስከሱ ኮሜንት ላይ ልክስክሶች አስመሳዮች ይዞ አስመሳይ እንድና በጣም ነው የምታስመስሉት። ትረዳ ሽንት ቤት አጥማ ማንንም አረዳም። ልጆቻችሁን የወለዳችሁትን አሳድጉ አገራችሁ ላይ በሰላም እየጠጣችሁ በቃ አለቀ። እሺ ምን ታመጫለሽ ቆሻሻ ቲክቶክ ላይ እዚህ ከመኮመት ውጭ ምንም አታመጭ። በእኛ ለምዳችኋል። በየቦታው እያለቀሱ ሲመጡ እየተቀበልን እባካችሁ እርዷቸው እያለቀሱ እያሉ ሲመጡ ማሪ እባካችሁ እርዷቸው እያልን ማለት ነው። በእኛ ለምዳችኋል። ለዛ ነው አስለምደናችኋል። የአረብ ሀገሩ ሰው ለምዷል ስታለቅሱ ማዘንን በቃ ወይኔ ብሎ ማለትን ስለለመደ አስቀድማችሁ ነው የምታለቅሱት። አስቀድማችሁ ልጆቻችሁን ሰርታችሁ አሳድጉ አዝላችሁ አሳድጉ። አረብ ሀገር ያለው ሰው ሳይወልድ ሳገባ ህይወቱን ሳይኖር ጤናውን አጥቶ ወገቡን ታሞ እየተንቀጠቀጠ የሚሰራው የማንንም ህፃን ዳይፐር የሚቀይረው መውለድ አንሶት ነው። መብላት መጠጣት ከዛን አልፎ ተርፎ ኢትዮጵያ የምናስቀምጠውን ብር ሙልጭ ያረጋችሁ እየበላችሁ ደግሞ እዚህ መታችሁ እኛ እንዳለምን እኔ ቤት እንዳትመጡ ሰምታችኋል። ይሄው አሳስረግጬ ነገርኳችሁ። በኮሜንት ብትለፈልፉ ምንም አታመጡ። እኔ አረብ ሀገር ያለ እህቴን ብቻ ነው የምረዳው። መብቴ ነው። خلاص እምገዙ አለቅ አበቅ መብቴ። የፓስፖርት አታው የይቅርታ ጊዜ ወጥቶ ሳይንስና እኔ ልንለምን አይደለ እንዴ? ለሁለት ልጆች ለሶስት ልጆች የፓስፖርት ማሰሪያ ብለን ብንል ዞር ብላችሁ ያላያችኋቸው ስንቱ ነጋዴ ነው ባልዚን ይዞ ተቀምጦ እባካችሁ ፎሎ አድርጉ ሲሏችሁ ማገዟቸው አስመሳዮች። ስንቱ እህቶቻችን ናቸው በየሜዳ እባካችሁ ቪዛ የተበላሽቶብኝ ነው 2000 ብር አበድሩኝ ስትሉ ማሰጧቸው። ትረዳ ልጆችን ማበለው ሰርታችኋል። ኢትዮጵያ ያላችሁ እህቶቻችን ሰርታችኋል። አገራችሁ ላይ ተቀምጣችሁ ልጅነታቸውን ሳያዩ
ሳያገቡ ሳይወልዱ እንደኔ እንኳን ቂጣቸውን ገልብጠው ከሽን ነው የለበስኩት ከነዚህ ሳይሉ ውጭ ቆሻሻ ለመጣል ቤት ተቆልፎባቸው ባንድ ሽብር እየተገዘገዙ እየኖሩ እኛ ያመጣን በመናሳያቸው ነው ብራቸውን የሚበትኑት። እኔ በማመጣው በማሳየው በመታለቅሱት በመታስመስሉት ሰዎች እነዚህ ልጆች ወዳቸው ስለማይችሉ ድሮ የተጫወታችሁብን ይበቃችኋል። ደግሞ ሰው ትመርጫለሽ? ግጥም አድርጌ ነው የምመርጠው። ከአረብ ሀገር ውጪ እመርጣለሁ። በደንብ ነው የምመርጠው። እነሱን ብቻ ነው የምረዳው። ይህ መብቴ ነው። እረዳቸዋለሁ እስከ ሞት ድረስ እነሱን እረዳለሁ። በቃ አለቀ። መረዳትም ያስፈልጋቸዋል። ምክንያቱም ምንም በሌለበት በረሃ ወጥ እንዴ እናንተ ደግሞ መቻና እንኳን እንደዚህ ሆና መች ነው ድምጽ ሆናችሁት? አይ ማን ምን እንዲያመጣ ነው? ያን እነሱ ነው ሞቼ የምወደው። ማረሪያውን እየነገርኳችሁ ነው። በደንብ ነው እንዲህ አርጌ አብጠልጥዬ ነው የአረብ ሀገር እህቶቼና ወንድሞቼን የምመርጣቸው። እንዲህ አርጌ አብጠልጥዬ የአረብ ሀገር እህቶቼ ከሰውነት ተለይተው የምመርጣቸው ወንድሞቼ ጋር የምመርጣቸው። ለአረፋና ለኢድ እኮ እናንተ በየመንደሩ ስትራጭቁ እነሱ እዚህ ጋር አንድ እንጀራ አሮባቸው የሚውሉ እኮ ናቸው። የነሱን ብር መታችሁ እንትን ልትሉ እንዳትሞክሩ ነው ቤት ልትዘርፉ። ከይቅርታ ካላስ ወደ ስራዬ ተመልሻለሁ።